ኦልራይት ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ደህና መጣችሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ባለፈው ካስታወሳችሁ 6 መንዝ ቻሌንጅ ጀምረን ነበር ራይት። ሶ የእሱን አንዱ መንዝ ኢዝ ኦልሬዲ ዳውን ማለትም ጁላይ ማለት ነው አልቋልና ከራሴ የነበረኝን ኤክስፒሪየንስ ሪፍሌክት ላደርግላችሁ እናንተም እንዴት እንደሆናችሁ ቼክ ላደርጋችሁ እንዲሁም አንዳንድ ቴክኒኮችን ሼር ላደርጋችሁ ስለወደድኩ ነው ማለት ነው። ሶ በሚያሳዝን ሁኔታ የስራ ሰዓት ይደርሳል። but anyways I will make this video በጣም quick but እንዴት ነበረ? በመጀመሪያ ያለፈው ወር እንዴት ነበረ? እኔ honestly speaking ብትጠይቁኝ ማለት ነው እውነት እንደ አዲስ የነበርኩበትን ሩቲን ለመመለስ በጣም ብዙ የተውኳቸውን ለረጅም ጊዜያቶች ነገሮች ማድረግ ስለጀመርኩኝ it felt so heavy እና የመጀመሪያው couple weeks በጣም በቃ የኔ failure week ነበር ማለት ነው እና በጣም ነገሮች የከበዱኝ like የሚያስጠላኝ በተለይ መጽሐፍ ማንበብ honestly speaking በቃ እየደበረኝ ከመጽሐፉ ከኮንተንቱ አይደለም ግን it's just ሙዳችሁ ሳይመጣ ሲቀር ሀሳባችሁ ብትንተን ሲልባችሁ በፊት ያላችሁን ፎከስ ስታጡ የለም እሱም በሙሉ ነው ያጣሁት የነበረው ማለት ነው እና በጣም ነበር ስትራግል ያደረኩት። ሶ የመጀመሪያው 2 ሳምንታቶች በጣም ብዙ ሰዓት ላይ ወድቄ ነበረ ማለትም ወድቄ ስል like ሲከብደኝ እየተውኩኝ ምናምን ነገር ማለት ነው ጊቭ አፕ ሳደርግ ነበረ። አንዳንድ ከዚህ የተማርኩት ካለፉት ከመጀመሪያዎቹ 2 weeks ማለት ነው የተማርኩት ነገር ቢኖር በፍጹም like እንዴት ነው ማድረግ የቻልኳትን ያህል ብቻ አድርጌ መተው እንጂ like ገና ለገና ሳደርገው አይ በቃ ይሄ ነገር ጥሩ ስሜት የተሰማኝ አይደለም ያስጠላኝ ነው ሐሳቤ የተበታተነው ወይም ማድረግ ያለብኝን ነገር ዛሬ ማድረግ አልችልም ደብሮኛል ሰነፍ ያለው ምናምን እያለን ከመተው ይልቅ ማድረግ እስከምንችላቸው ድረስ ማድረግ let's say በቀን ውስጥ የኔ እቅድ 30 ደቂቃ ማንበብ ከሆነ ለምሳሌ 30 ደቂቃ ማንበብ ቢከብደኝ 10 ደቂቃ እንዴትም ብዬ ማንበብ ሞክር ወይም የቻልኳትን 5 ደቂቃም ቢሆን ማንበብ ማለት ነው። ስለዚህ ሙሉ ለሙሉ ከመተው ይልቅ like ጎላችንንም ባናደርግ ወይም ለሞደቃችን መንስኤው ጎላችን ላይ ያለ መድረሳችን ቢሆንም በእለቱ አትሊስት ግን ሾው አፕ አድርጋለሁ የሚለውን ነገር ለማድረግ ትንንሽ ማድረግ እስከምንችላቸው ድረስ ማድረግ እንዳለብን በት እኔ ፐርሰናሊ በዛ ጉዳይ ላይ እንደወደኩኝ ልነግራችሁ ፈልጋለሁ ማለት ነው እና ከዚህ እናንተም እንድትወስዱልኝ የምፈልገው ነገር ምንድነው ወይም እኔ ለመጨረሻው 2 ሳምንታት ያደረኳቸው ነገር ምንድነው አትሊስት እስከ ጎሌ ድረስ ባልደርስ እንኳን ምክንያቱም እስከ መቼ ነው ገና ሙዲ አልመጣም ፎከሴ የተበታተነ ነው ምናምን ነገር ያልኩኝ እስከ መቼ ነው ምንድነው ሳላነብም ሆነ ማድረግ ያለብኝ ነገር ሳላደርግ ጊዜው ያለፈ የሚቀረው እኔም ደግሞ ምንም ነገር ላይ ሳልደርስ ወይ ምንም ራሴን ሳልለውጥ ቀናትን የምጨምረው ቢኖር ነገር ሂት ሲያደርገኝ I just started like እስከምችላት ድረስ ማድረግን ማለት ነውና እቺን ነገር እናንተ ብታደርጉ ሌላ ነገር ደግሞ honestly speaking ራሳችሁን አንዳንድ ጊዜ ላይ መቅጣትን መማር መቻል አለባችሁ። እኔ አሁን ይሄንን ነገር ማድረግ በአልቻልኩበት ወቅት ወይም ይሄ ጁላይ መንዝ ከመግባቱ በፊት ሰመር ማለት ነው በቃ የሆነ ትምህርትም ሲዘጋ ምናምን ነገር ማድረግ የነበረው ግዴታ ማድረግ ያለብኝን ነገር ከዛ ውጪ ግን እንደፈለኩ ነበር ማድረገው። ስፖርትም ቀርቼ ነበር በአንድም በሌላ ምክንያት መጽሐፉንም ማንበብ ትቼ ነበር። ከዛ ኤኒ ታይም አቬሌብል ሳገኝ ስፖርት መስራት ትችል መጽሐፍ ማንበብ ትችል ሌሎች አላማዎች አሉኝ እነሱ ላይ ማድረግ ያለብኝን ስራ መስራት ትችል ማድረገው ምንድነው ዳሪኮዬ ትተኛላችሁና ድብር ሲለኝ ሙቪ ማየት ስልክ መደወል ምናምን ነገር እና this በጣም ቶክሲክ እና ማድረገው ነገር even if ሞራሌ ቢጠፋ ፎከሴ ቢበታተን ምናምን ነገር it's not only about them but ማድረገው ነገር ደግሞ ጭራሽ ቶክሲክ የሆነ and በጣም ባድ የሆነ ነገር ነው ማለት ነው እና እንዲህ ከሆናችሁ አትሊስት ራሳችሁ የምታደርጉት ነገር ትክክል እንዳልሆነ በማወቅ ራሳችሁ መቅጣት መቻል አለባችሁ። let's say ልጆችን የምታሳድጉ ካላችሁ ታናናሽ ካላችሁ በጣም ብቻ ልጆችን ስንቀጣ አለ አይደለ ማድረግ የሌለባቸውን ነገሮች በሚያደርጉበት ሰዓት በቅጣት እናስተምራለን እና ራሳችን honestly ጭንቅላታችን በዛ መንገድ ይቀበላል ማለት ነው አንዳንድ ነገሮችን እና አንዳንዴ like የማደርገው ነገር ትክክል አይደለም ስለዚህ ቶታል ከር ኦፍ ማድረግ ማለት ነው። let's say እኔ የቀሩትን 2 ሳምንታት ያደረኩት like ሲከብደኝ በእነኚህ ነበር የምወድቀው ማድረግ ያለብኝን ነገር ሳላደርግ ስቀር የምወድቅ የነበረው በቃ ሙቪ ማየት ላይ መተኛት ላይ ስልክ መደወል ምናምን ነገር ላይ ነበርና ያደረኩት ነገር ምንድነው ሰዓት like literally እኮ by the way ደግሞ ፕላኖች አሉኝ ማለት ነው ማድረጋቸው ነገሮች ምናምን ነገር ኦኬ እነሱን በስነ ስርዓት ፕላን አውት አደረኩኝ ምን ሰዓት ምን ማድረግ እንደምችል አየሁኝ ከዛ በመቀጠል ሙቪ የሚባል ነገር አታይም ብዬ ለራሴ ተናገርኩኝ like
this is a punishment ጭንቅላቴ ጋር ሲደርስ ሙቪ እኔ ምናምን ሲል ሙቪ ኮ ማይፈልግ ያለው ምናምን ነው ዳሪ ቅጣት ላይ ነሽ ነው ጭንቅላቴ የሚለው ነው እንጂ like oh no it's bad like ማየት አትችይ ምናምን ነገር አይደለም የሚለኝ ቅጣት ላይ ነሽ ነው የሚለኝ let's say የሆነ አካል ቢያየኝ እናቴ አሁን ብትቆጣኝ ምናምን ነገር ከእናቴ እደበቃለሁ አይደለ ከራሴ ወሬት እደበቃለሁ ለራሴ ሆነስት ሆኜ ካልተገኘሁኝ ማለት ነው እና ለራሳችሁ አቅም ሁኑ ወይም ደግሞ ለራሳችሁ ተቆጣጣሪ ሆኑ ማለት ነው like ራሳችሁን የምትከታተሉ ራሳችሁን የምታንጹ ራሳችሁን የምትገስጹ መሆን መቻል አለባችሁ ማለት ነው እና ከዚህ የተማርኩት ነገር ወይም ማድረግ የጀመርኩት ነገር ምንድነው እኔ ነው ጭንቅላቴ ማድረግ ሲፈልግ I'm like no you're under punishment አለቀ you're grounded ነው ነገር ይለኛል ማለት ነው እና ከዚህ አንፃር አንድ ማየት ትችላላችሁ ራሳችሁን መቅጣት እንዳለባችሁ ላሳስባችሁ እወዳለሁ እና ለራሴ ይሄንን አንድ አድርጌያለሁ ሌላ like ጭንቅላቴን እንዴትም honestly speaking መጥፎ ነገሮችን let's say በሙቪ ውስጥ ማለት ነው በጣም ብዙ የማይመለከታችሁ ነገር ታያላችሁ like አንድ አውተር ዝም ብሎ የጻፈውን ነገር እየተረከ ነው የምታዩት ከናንተ ህይወት ጋር ምንም የማያደርግ ጉዳይ ማለት ነው አሁን እኔንም ማወራው for entertainment የምታዩት በሙሉ አትዩ ምናምን ያልኩኝ አይደለም አስሮንጋስ የምታዩት ሙቪ ኦኬ ከሆነ it's fine ግን በኔ ህይወት ደረጃ ላይ ስንት ማስተካከል አለብኝ ብዬ እያሰብኩኝ ቁጭ ብዬ ሙቪ ማየው ለምንድን ነው ብሎ ጭንቅላቴ ይጠይቀኛል ማለት ነው እና ራሳችሁን ልጠይቃችሁ በህይወታችሁ ማስተካከል አለብኝ ብላችሁ የምታስቡ ከሆነ whether it's in your spirituality normal lifeአችሁ ላይ ሊሆን ይችላል ስራ ሊሆን ይችላል ፋይናንስ ሊሆን ይችላል በጣም ብዙ ነገር ሊሆን ይችላል ቢዝነስ መጀመር ፈልጋችሁ ሊሆን ይችላል መስራት ያለባችሁን ስራ የምትሰሩት እናንተ ናችሁ ይሄንን ደግሞ የምትሰሩበት ታይም 24 ሰዓት ተሰጥቷችኋል በዛ ውስጥ ተኛላችሁ ኖርማሊ ወጣችሁ ገብታችሁ የምትሰሩበት ስራ አለ ተማሪ ኮናችሁ የትምህርት ሰዓት አለ በራሱ የሚወስድባችሁ ቤተሰብ ካላችሁ ከቤተሰብ ጋር የምታሳልፉት ጊዜ አለ ከዛ ሌላ ፍሪ ታይም አለኝ ብላችሁ ስታስቡ ለምትወዱት ለወደፊት አላማችሁ ወይም ማሳካት ለምትፈልጉት ነገር ራሳችሁ መቀየር ላለባችሁ ነገር ማስቀመጥ ነው እንጂ ያለባችሁ እንደ ደላን ሰው ወይም ሁሉም ነገር እንደሞላለንና ምንም እንደማያስፈልገን ሰው ቁጭ ብለን በቲቪ በተለያዩ ቲክቶክ ወይም ኢንስታግራም ስክሮል በማድረግ ጊዜያችንን ዌስት ማድረግ የለብንም ማለት ነው እና ይሄ ነገር ነው ሂት ያደረገኝ ሰው ዛሬ እኔ ወጣት ነኝ አላማ አለኝ ነገ ከስራ አንፃር ሊሆን ይችላል ከቢዝነስ አንፃር ሊሆን ይችላል ከመንፈሳዊ ህይወቴም እድገትም አንፃር ሊሆን ይችላል ከተለያዩ ነገሮች አንፃር ማድረግ ያሉብኝ ነገሮች is plenty እና I already know them ደግሞ ምን ማድረግ መጀመር እንዳለብኝ አውቃለሁ ምናምን ነገር so የትኛው ጊዜ ነው መጥቶ ቲቪ የሚያሳየኝ ማለት ነው እና በራሴ በጣም satisfied መሆን እንደሌለብኝ ወይም ደግሞ በቃ የማደርገውን ትንሽ ነገሮች አይቼው በቃ አሁን ደግሞ ሪላክስ ብቻ ማድረግ እንደሌለብኝ ሁሉ ጊዜ አሁንም 100% እንደዚህ ሆኑ ያልኳችሁ ብትችሉ እንደዛ ሆናችሁ ነገሮችን ፋሲሊቴት ብታደርጉ እሰየው እኔ like either I'm all way like ላኪን አድርጎ መስራት ላይ ነው ወይም ደግሞ በቃ ይላል ሪላክስ ማድረግ ምናምን ነገር ሲመጣ ደግሞ ሁሉ ጊዜ ዲስትራክሽን አለ እኔ ጋር ማለት ነውና I always try to balance things ላይፍን ማለት ትችላላችሁ በጣም ብዙ ሰዎች ሲያዩኝ አሁን በዙሪያ ጓደኞቼ ነው የሚያዩኝ like you gotta give yourself ትንሽ break ራስሽን ስፖይል ማድረግ አለብሽ ምናምን ነገር ይሉኛል ኦኬ let's learn to balance life ምናምን ብዬ ደግሞ ምናምን ስመለስ ደግሞ እኔ ዲስትራክሽን ይሆንልኛል የሆነ ሳለ ባላንሴን አጣውና ራሴን የሆነ ነገር ሳይሆን so ለኔ ተሻለ ሆኖ ያገኘሁት as long as ማረገው ነገር እስካለ ድረስ አላማ እስካለኝ ድረስ ላክን ማድረግ ነው አለቀ ወጣት ነኝ ምንም ያጓጓኝ ነገር የለም ቁጭ ብዬ ቲቪ ያየው ውስጥ ጊልት ከሚበላኝ ይልቅ በዛ ሰዓት እየሰራውኝ ቢደክመኝና በተኛ ይሻለኛል የኔ አስተሳሰብ እንደዚህ ነው ሶ ቁጭ ብላችሁ ለራሳችሁ በመትችሉት መጠን ራሳችሁ ባላንስ ማድረግ ከቻላችሁ ባላንስ ያደረጋችሁ ካልቻላችሁ ግን ማድረግ ያለባችሁ መለውጥ እስከፈለጋችሁ ድረስ is to lock in ነው ሶ በዚህ ወር የተማርኩት ነገር ቶታል ላኪን ማድረግ እንዳለብኝ ነው እኔ ፐርሰናሊ ማለት ነው ከዚህ ውስጥ ምን ሌላ ነገር ልጨምርላችሁ መሰላችሁ ቲክቶክ እና ኢንስታግራምን ኖርማሊ ሁሉ ጊዜ ከምጠቀምበት ስልኬ ዲሊት አድርጌዋለሁ ይሄም ማለት ሶሻል ሚዲያን የምጠቀመው ፕሮዲዩስ ለማድረግ ነው ለማገልገል ማለት ነው እና ስራዬን ወደዋለሁ ኮንተንት ክሪኤተር መሆን ላይክ የልጅነት ህልሜ ነው ግን በጥሩ መንገድ ሰዎች ኢንፍሉዌንስ ማድረግ ስለምፈልግ ማለት ነው እግዚአብሔር ፈቅዶና ወዶ ደግሞ ይሄንስ ላይክ መንገድ ከፍቶልኛል ይሄንን ኮንተንት አይዲያዎች ላይክ vlog ሊሆን ይችላል አድቫይስም ሊሆን ይችላል ብላችሁ ብትጠሩ ሁሉንም ነገር ሰጥቶኛል ሶ for granted መውሰድ አልፈልግም ዝም ብዬ መበተን አልፈልግም ፐርሰናሊ እኔ ሶሻል ሚዲያ ኮንሱም ነው የሚያደርገኝ ላይክ ጊዜ ነው ዌስት የሚያደርገው አስተሳሰቤ ላይ በጣም ትልቅ ኢምፓክት አለው ኔጌቲቭ ኢምፓክት ጀጅመንት ላይ ሲመጣ ኮምፓሪዝን ላይ ሲመጣ ብዙ ነገር ኔም ላደርግላችሁ እችላለሁ
ከሚጠቅመኝ ይልቅ የሚጎዳኝ በዝቷል ለኔ ማለት ነው። ሶ ላይክ ሁል ጊዜ the fact that I am ደግሞ content creator ስልኬ ላይ ሶሻል ሚዲያ እንዲኖር ያደርገኛል እና ሁል ጊዜ I just fall back to scrolling ምናምን ነገር እና I'm like I need to stop this. so የኔ አላማ የነበረው በፊት ሁለት ስልክ ይዞ ላይክ ለመቅረጽም ነገሮችን ለማስተካከል እንዲመቸኝ አሁን በሄድኩበት ወይም ኮንተንት መስራት በምፈልግበት ቦታዎች ይሄ ቪዲዮ የምቀርጽበትን ስልክ ይዤ እሄዳለሁ። እዛ ላይ አሉ አፕሊኬሽንስ። ሶ የማደርገው ነገር ምንድነው ጀስት ከአውዲየንሶቼ ጋር ኢንተራክት ለማድረግ እና ኮንተንት ፖስት ለማድረግ ፒሪየድ የኔ ላይክ የሶሻል ሚዲያ ኮኔክሽን ከዚህ በኋላ እንዲህ ነው ብዬ ወሰንኩ ማለት ነው። በዚህ መንዝ ውስጥ ነው ያየሁት። ምክንያቱም ራሴ ማድረግ ያለብኝን ነገሮች በማላደርግበት ሰዓት ራሴን የማገኘው ኢደር ወይ ቲቪ ሳይ ወይ ሶሻል ሚዲያ ላይ ስክሮል ሳደርግ ወይ ተኝቼ ነው ማለት ነው። ስለዚህ ትልልቅ የሆኑ ዊክነሶችን ሳይ አም ላይክ ወይም ጊዜን የሚወስድብኝ ነገሮችን ጊዜን የሚያቃጥሉብኝ ነገሮችን ሳይ ኢደር ስልኬ ነው ወይ ቤቴ ውስጥ ያለው ቲቪ ነው ኦር ደግሞ በቃ ይሆናል አይደለ ደከመኝ ምናምን ብዬ ኦብቪየስሊ እነኚህ ነገሮች ሳደርግ በቀኑ ያሳለፍኩበትን ውሎ ምናምን ድካም አለ ይጫጫንብኛል። ሶ ተኛላችሁ። ሶ ማደርገው ነገር በጣም ትንሽ ሆነ ማለት ነው። ሶ ይሄ ነገር ትክክል እንዳልሆነ ገባኝ። ኮምፕሊትሊ ካሮፍ አደረኩኝ። ሶ ኮምፕሊትሊ ዲሊት አደረኩኝ። I just use YouTube። ያው ዩቲዩብ ብዙ ነገሮች ትጠቀማላችሁ። የፈለጋችሁትን አይነት ፖድካስት ብትሰሙ፣ ስብከት ብትሰሙ፣ መዝሙር ማዳመጥ ብትፈልጉ እኔ ዩቲዩብ ነው የምጠቀመው እና ዩቲዩብ አለ። ከዛ ውጪ ግን ሶሻል ሚዲያን ካሮፍ አደረኩኝ። ሶ አሁን I might be a content creator and ሶሻል ሚዲያ ላይ አትጠቀሙ ምናምን ነገር ልላችሁ እችላለሁ። but let me tell you one thing የፈለገ ሶሻል ሚዲያ ኮንተንት ክሪኤተር ብሆን እኔ ምን ያህል ሰው ፎሎ አደረገኝ ምን ያህል ሰው ሰብስክራይብ አደረገው it's like as long as ፎሎ የሚያደርገውና ሰብስክራይብ የሚያደርገው ሰው ከኔ የሆነ ነገር ይዞ ወጥቶ ካልተጠቀመ እኔ እስካሁን ድረስ የምታውቁኝ የጠቀመኝን ነገር ላካፍላችሁ እያልኩኝ ነው አይደለ? ሶ ወደፊትም የምቀጥለው ነገር እኔ የሚጠቅመኝን ነገር ለእናንተ በማካፈል ከማንም ተሽያ አይደለም። ማለትም እኔ ኦልሬዲ ያሳለፍኩት ነገር ኤክስፒሪየንስ ያደረኩት ነገር ጥቅሙን እንዴት እንደሆነ ስላጣጣምኩት ነው ለእናንተ መጥቼ ማካፈል ወይም ያላየሁትን ነገር አይደለም መጥቼ የምዘባርቀው ማለት ነው ነው። ስለዚህ የጠቀመኝ ነገር ሶሻል ሚዲያ ካሮፍ ማድረግ በጣም ጊዜ ሴቭ ካደረገ የስልኬን ባትሪ የጭንቅላቴን ባትሪ ሴቭ ካደረገልኝ ታይሜን በጣም እንድጠቀም ካደረገኝና ከውስጤ ጋራ ሰላም እንዲኖረኝ ካደረገኝ በጣም ብዙ የምናያቸው መጥፎ ነገሮች አሉና ይረብሻሉ ውስጥ። እንደውም ባይብልም ይላል አይናችንን ጆሮአችንን መጠበቅ መቻል አለብን። አይናችንና ጆሮአችን ኮንሲስተንትሊ መጾም መቻል አለበት ነው። ሶ የማየው ነገርና የምሰማው ነገር ሁሉ ጊዜ ጥሩ ነው ብዬ ካላሰብኩኝ ወይም ጥሩ ነገር እሰማለሁ I'm not saying 100% ጥሩ አልሰማም፣ ግን ደግሞ at the same time የምሰማው ሌሎች መጥፎ ነገሮች ብዙ ናቸው። the fact that ቲክታክ እና ኢንስታግራም ስክሮል ማድረጋችሁ ደግሞ የምታዩትን ነገር አትመርጡትም ይኖረኝ እና በዚህ ምክንያት ጉዳቱ ለኔ በዛ። ሶ ካሮፍ ሳደርገው በጣም ነው ሰላም የተሰማኝ። ጊዜን በአግባቡ እየተጠቀምኩኝ ነው። እማርበታለሁ ብዬ ከምጠቀምበት በላይ ኢንተርቴን አድርግበታለሁ ብዬ ከምጠቀምበት በላይ ሌሎች ናቹራል በሆኑ ነገሮች ኢንተርቴንመንት ማድረግ ጀመርኩኝ። መማር የምፈልገው ነገር ካለ ላይክ አሳይድ ዩቲዩብ ምናምን ነገር እየመረጣችሁ ሰርች እያደረጋችሁ ላይክ ዩቲዩብ ሾርትም አይደለም ስክሮል ማድረግ ነው ሰርች እያደረጋችሁ ዩቲዩብ ፎር ዩአችሁን በራሳችሁ ፊድ ማስተካከል ትችላላችሁ። እንደዛ መማር ትችላላችሁ። መጽሐፍ ማንበብ ትችላላችሁ። ከራሳችሁ ጋራ ጊዜ ማሳለፍ ትችላላችሁ። ጊዜ ያላችሁ ማለት ነው። ላይክ ፐብሊክ ላይ ቁጭ ብሎ የማንበብ ኮንፊደንስን ታገኛላችሁ። አሁን ትልቅ ኮንፊደንስ ራሱ እንዲኖራችሁ ከፈለጋችሁ ማለት ነው እስቲ እዩ ራሳችሁንና ሁሉም ሰው መጀመሪያ እዩ ፐብሊክ ላይ ሁሉም ሰው ስልኩ ላይ ነው ስክሮል እያደረገ ምናምን ነገር እናንተ ወጣችሁ መጽሐፍ አውጡና አንብቡ ነው እና በዛን ሰዓት ራሳችሁን ስታዩ ላይክ it might feel so weird ግን በቃ ሳታስቡት ውስጣችሁ ያለውን ኮንፊደንስ ራሱ ቢልድ እያደረጋችሁ ትሄዳላችሁና ምን ያህል በዙሪያችን ያለው ሰው ኢንክሉዲንግ አስ እንደተጎዳን በሶሻል ሚዲያ ትረዳላችሁ። ሁሉም ሰው ስልኩ ላይ ነው ያለው በቃ ጎንበስ ብሎ ስክሮል ምናምን ነገር እና ይሄ በጣም ቴረብል እንደሆነ ከበፊት ጀምሮ አየዋለሁ። ግን ወስኜ ላይክ ሶሻል ሚዲያ ኮንተንት ክሬተር ስለሆንኩኝ ለመወሰንና ከስልኬ ለማጥፋት ትንሽ ከብድ ነበር። ግን ተፋክተት አሁን ይሄ ሌላ ስልክ ስላለ ለቪዲዮ ምናምን ነገር ባባይ ተባብለናል ማለት ነው እና ኮንተንት ክሬተር ልሆን እችላለሁ። ግን I'm telling you ሶሻል ሚዲያ በጣም ሀንት እያደረጋችሁ እንደሆነ አውቃለሁ አብዛኞቻችሁ። so I tell you delete it በቃ አለቀ። እኔንም ላታዩኝ ትችላላችሁ ምናምን ነገር። በጣም ብዙ ሰዎች አሁን ፎሎ የምናደርገው ሰው ለምሳሌ እኔንም ጨምሮ የዛን ሰው ኮንተንት ኮንሲስተንትሊ ፖስት ሲያደርግ እንዳይ ነው አይደለ? ግን አሁን ካጠፋሁት ያንን ሰው አላይም ማለት ነው። I don't mind
እኔ ምንም አይመስለኝም። የማያየኝ ሌሎች ሰዎች የሚጠቀሙ ብዬ የማስባቸው ሰዎች የለም። ሲያዩት የሆነ የኔን ቪዲዮዎች አይቶ ሊጠቅማቸው ከቻለ ላይክ ፎሎ የማያደርገኝ ይይ ከዛ ዋን ዴይ ሲገባው ሰው ላይክ ዲሊት አድርጎ መውጣት ከፈለገ good for him, you know, as long as ያ መንገዳችሁ ወደ ትክክለኛ አቅጣጫ እየወሰደ ከሆነ የኔ አላማ ያ ነው። የሆነ ነምበር ኦፍ ፎሎወርስ መጨመር አይደለም ማለት ነው። እና ሁሉም ሰው ፎሎ ባደረገኝ ቁጥር ደግሞ እኔም እኮ ዋን ዴይ እመለሳለሁ። ላይክ እንዴት ነው እያየሁኝ ምናምን ነገር የሆነች የምፈልጋቸውን ነገሮች ሲኖሩ እኮ እመለሳለሁ። እንደዛ ሲሆን ደግሞ ተመልሶ መጥቶ ያ ያለ የሚፈልገው ነገር ካለ ከኔም ላይ ማለት ነው። ስለዚህ እንደ ኮንተንት ክሪኤተር ወይንም ደግሞ እኔ እንደምትከታተሉኝ ሰዎች የምነግራችሁ ነገር አስፈላጊ ሆኖ ከተሰማችሁ ራሳችሁን ላይክ ለራሳችሁ ጊዜ ለመስጠት እንደኔ አይነት ሌሎች ሰዎችን ከሚጮሁባችሁ ምናምን ነገር ለራሳችሁ ውስጣችሁ ያለውን ድምጽ እንድታዳምጡ ከሶሻል ሚዲያ ራቁ። በቃ ይሄንን ነው የምናገረው። ይሄ ቪዲዮ እንዲደርስ የምፈልገው ፎሎ የማያደርገኝ ሰው ጋር ነው። ያ ሰው ተረድቶ ጠቅሞት ፎሎ ካደረገኝ እሰየው፣ ግን ደግሞ ካላደረገም ኢትስ ፋይን። ይጠቀማል ብሎ ያሰበውን ነገር ይውሰድ፣ የማይጠቅመውን ነገር ይተው። ከዛ በኋላ ህይወቱን ይለውጥበት ነው። ፎሎ የምታደርጉኝም ቆዩ ላይክ የምትፈልጉ ጊዜ ኑ የሆነ ነገር ምናምን ነገር እንትን በሉ። ግን ሁሉ ጊዜ ሰለማይ ነው ከኮሜንትም ከተለያዩ ነገሮች አንፃር ማለት ሁሉ ጊዜ ግን ሌሎች ሰዎች ላይ ዲፔንዳንት አትሆኑ። የውስጣችሁን ድምጽ ማዳመጥ ሞክሩ። ላይክ ኤክስትራ ሰፖርት እንደመሆን አድርጋችሁ ቁጠሩን እኛን ማለት ነው። እና እሱን ለማለት እፈልጋለሁ። ሶሻል ሚዲያን አይ ጀስት ከት ኢት ኦፍ። በዚህ ጁላይ ያደረኩት ሌላ ነገር እሱን ነው ማለት ነው። ከዛ ሲቀጥል ደግሞ ዶፓሚን ዲቶክስ የሚባል ነገር አለ። ስለሱ በረጅም ቪዲዮ መጣላችኋለሁኝ። ዶፓሚን ማለት ውስጣችን ያለ የሆነች ሆርሞን ናት። ላይክ ሳቲስፋይድ የምታደርገን ወይንም ደግሞ የሆነ ኤክሳይት የሆነ ነገር ስናደርግ ሳቲስፋይድ እንሆንና ሞር ኤክሳይትድ ይሆንና ላይክ ያ ሆርሞናችን ይጨምራል። ያንን ማድረግ የምንፈልጋቸውን ነገሮች እንድንጨምር ያደርገናል ማለት ነው። ዶፓሚን የሚባለው ሆርሞናችን ብሬናችን ውስጥ ነው የሚገኘው። ላይክ በጣም ከፍ ባለ ቁጥር ወይም ስፔሲፊክ የሆኑ ነገሮችን ባገኘ ቁጥርና ላይክ ከፍ የሚያደርገው ነገር ከሆነ ወይም ሳቲስፋክሽን አይነት ስሜትን እንዲሰማን የሚያደርጉ አክቲቪቲዎችን ስናደርግ የሚጨምር ከሆነ እነኛ ነገሮች ላይ አዲክትድ እንድንሆን ያደርገናል ማለት ነው። አሁን እነኛ ነገሮች የማታደርጉ ከሆነ የምታቆሙ ከሆነ ምናምን ነገር ውስጣችሁ ያለው ዶፓሚን will be like የታለ I'm craving that, like I'm hungry, you know, bring that to me ምናምን ነገር ይላችኋል ማለት ነው። ውስጣችሁ ያለው ለምሳሌ ስልካችሁን ላይክ አሁን ሳታስቡት አንኮንሺየስሊ ሶሻል ሚዲያ ላይ ራሳችሁን ልታገኙ ትችላላችሁ። ኢንክሉዲንግ ሚ እኔም እንደዛ ስለነበርኩ ነው። እና አም ላይክ ለምን አሁን እኮ ሶሻል ሚዲያ ልከፍት አልፈለኩም፣ ለምን የከፈትኩት? አሁን ይሄ ውስጣችሁ ያለው ዶፓሚን ነው እንደዛ እንድታደርጉ ያደርገው። ላይክ ሶሻል ሚዲያ ላይ ስክሮል በማድረግ የሚኖረውን ሳቲስፋክሽን ቶሎ ይሄ በጣም የሆነ ወዲያው የሆነ ግራቲፊኬሽን አለ አይደለ? እሱንም ነገር ማግኘት ምናምን ነገር ስለሚፈልግ በቃ ድራግ አዲክትድ የሆኑ ሰዎች ሊሆኑ ይችላሉ። አዲክትድ ስትሆኑ ያን ነገር ስትተው ውስጣችሁ ያለው ዶፓሚን ላይክ ይፈልጋል። አስለምዳችሁታላ። ይህንን ዶፓሚን ዲቶክስ ማድረግ መቻል አለብን። ይህንን ማድረግ የምንችለው ደግሞ እነኛ አዲክትድ በሆንባቸው ስፔሲፊክ ነገሮችን ቀስ በቀስ ራሳችንን ስናስቆም ነው፣ ከነኛ አጠቃቀም ማለት ነው። እና ድራግም ሊሆን ይችላል፣ ሱስ ሊሆን በተለያየ መጠጥም ሊሆን ይችላል፣ ኢምፒውር የሆኑ አይነት ኮንተንቶችን በመመልከት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ በጣም ብዙ ነገሮች። እና እንትናችሁን ብሬናችሁን ሪዋየር ማድረግ መቻል አለባችሁ። ይህም ማለት ላይክ መጽሐፍ ስታነቡ መደሰት ላይክ ይሄ ዶፓሚን ኢንስቴድ ኦፍ መጥፎ ነገሮችን ስናደርግ ከፍ እንዲል ከመሆን ይልቅ ከፍ እንዲል እንዲሆን የምንፈልግበት ታይም ምንድነው? ስፖርት ስንሰራ፣ መጽሐፍ ስናነብ ላይክ while you're working out you might be like I can now wait ደግሞ ነገ መጥቼ ያንን ሌላ ወርክአውት እስካደርግ ድረስ። የሆነ መጽሐፍ ስታነቡ አሁን ለምሳሌ እኔ ስራ ቦታ ሆኜ የመጽሐፍ ማንበቤን ሩቲን ያደረኩት በስራ ብሬክ ታይም እና አቤት ስመጣ ማታ ከመተኛቴ በፊት ነው። ላይክ ሩቲን አደረኩት። ኤቭሪ ናይት ስተኛ እሱን አድርጌ ነው የምተኛው። እና ስራ ቦታ ሆኜ ወይኔ ገብቼ ሻይ እየጠጣሁኝ መጽሐፌን እስካነብ ብሎ ውስጥ ኤክሳይትድ መሆን ጀመረ። I was like pause ዳሪክ wait what ያልኩት ማለት ነው። እና ይህ ማለት ምንድነው? ይሄ ዶፓሚን ላይክ እንዴት ነው ወደ ጥሩ ነገር መቀየር መቻል ትችላላችሁ ማለት ነው። በሰፊው መጣለሁኝ፣ ግን በአጭሩ የፈለኩት ነገር መጥፎ ሀቢታችሁን አዲክትድ የሆናችሁባቸውን ነገሮች በጥሩ ሀቢት ላይ ደግሞ አዲክትድ እና ኦብሰስድ ሆኖ ማለት ነው። ያላችሁ ሪሌሽንሺፕ ከእግዚአብሔር ጋር ሊሆን ይችላል፣ ከመጽሐፍ ማንበብ ጋር፣ ሰልፍ ኢምፕሩቭመንት ጋር ሊሆን ይችላል፣
with working out ሊሆን ይችላል የተለያዩ ነገሮች ጋር ሊሆን ይችላል be addicted to them ይሄንን ደግሞ የምታዩት ነገር ወይም የምትማሩበት መንገድ ምንድነው መጥፎ ላይ የሆናችሁት ነገር እየተዋችሁ ቀስ በቀስ ደግሞ be patient with yourself እሺ ቀስ በቀስ እየተዋችሁ ወደ እነኛ ነገሮች shift ማድረግ ሲጀምሩ ነው so substitute በማድረግ ማታ ስልኬን ስክሮል ማድረግ ከሆነ ምናምን ነገር ኦኬ ፖዝ እና አንብበው you know እሺ ቆይ 10 ደቂቃ ብቻ ስክሮል ላድርግ ዛሬ 10 ደቂቃ ላንብብ 20 ደቂቃ ስክሮል ማድረግውን 10 እና 10 ሰጣሁት ማለት ነው ሶ ነገ 5 ደቂቃ ስክሮል ታደርጉ ትችላላችሁ ዛሬ 15 ደቂቃ ማንበብ ነገ 3 ደቂቃ ስክሮል ታደርጉ ትችላላችሁ ዛሬ 18 ደቂቃ ማንበብ ነገ ምንም ስክሮል አታደርጉም ከዛ ነገ 20 ደቂቃ ታነባላችሁ ማለት ነው this way substitute ታደርጋላችሁ so ከራሴ ጋር ሌላ የተማርኩት ነገር ምንድነው በጣም ፔሸንት መሆን እንዳለብኝ ማለት ነው one thing በጣም ከዚህ በፊት በአጭር ቪዲዮ መጥቼላችሁ አውቃለሁኝ the fact that እኔ like good habitoችን ቴስት አድርጌ ስለማውቅ ኖሮኝ ስለሚያውቁ like I said መጀመሪያ ይሄንን ቻሌንጅ ስጀምር ከግራጁዌሽን በኋላ ምናምን ነገር በተለያዩ ምክንያቶች ነው ብቻ ዲስትራክሽን ሆኜ መስመሬን ይሳትኩትና ወደ ኋላ መመለስ ይከበደኝ personally ማለት ነው እና whenever you guys are like this you're not like a person who starts from the scratch you know ኤክስፒሪየንስ አላችሁ from the scratch አይደለም የምትጀምሩት ኤክስፒሪየንስ አችሁ ደግሞ ይረዳችኋል ምን በፊት እንደተጠቀማችሁ ምን እንደሚጎዳችሁ ሶ እኔ ትላንትና የጠቀመኝን ነው ዛሬ ኢምፕሊመንት እያደረኩ ያለሁት and ዛሬም ደግሞ ለእናንተ እየነገርኳችሁ ያለሁት ማለት ነው ስለዚህ ምንድነው ጥሩ ሀቢት የነበራችሁ ሰዎች ካላችሁ እኔ እኮ ጎበዝ ነበርኩኝ እኔ እኮ እንደዚህ አደርግ ነበር እኔ እኮ እንደዚህ አሁን ግን ዋጋ የለኝም do not despair like literally ተስፋ እንዳትቆርጡ የነበራችሁን ኤክስፒሪየንስ አድቫንቴጅ ወስዳችሁ ያንን ኢምፕሊመንት ለማድረግ ሞክሩ ምን እንደወሰደባችሁ ያኔ ታውቃላችሁ አይደል ሶ ያንን ነገር ለማምጣት ሞክሩ ዛሬ ማለት ነውና you're not like a person who doesn't know anything like ምንም ነገር እንደማያውቁ ነው ከዜሮ የምትጀምሩ ሰዎች አይደላችሁ እኔ ላስታውሳችሁ ወዳለሁ እና እኔ ለራሴ ያደረኩት ነገር እንደ ዳይሬክት you were እኮ somebody you know what I mean ዛሬ አይደለም በስልክ ላይ ምናምን ነገር ተጠምደሽ ኤክስፒሪየንስ ያደረግሽው በፊትም እንደዛ ነበርሽ ከዛ እሱን ግን ብሬክ ስሩ አድርገሽ የሆነ ደግሞ ሰው ሆነሻል ሶ ዛሬም አይከብድሽም ዛሬ like ለአመታት ቲቪ እኔ አይቻላቅም ነበር ሙቪ የሚባል ነገር ማለት like 2 years straight በእውነት ከጓደኞች ጋር ተሰብስቤ ምናምን ነገር አብረን የምናየው ነገር ሲሆን ከፍተና አያለ ምናምን ያየሁት ነገር ራሱ ደግሜ እንዳያጓጓኝ ነበር ዋንስ ማለት ነው አሁን ላይ ግን ዲስትራክትድ ኮንኩ ለማድረገው ሳጣ ዝም ብዬ ሙቪ ሳይ ምናምን ነገር አዲክትድ ሆንኩበት ማለት ነው ሶ ዛሬ ምንድነው ያደርኩት ያኔ አቁመሽ ነበር ማየት ሶ ዛሬም ትችያለሽ ሶ ልላችሁ የምፈልገው ነገር የነበራችሁት አይነት ሰዎች ከነበራችሁ ትችላላችሁ እንደዚህ ደግሞ ሆናችሁ ማታውቁ ከሆነ ደግሞ be patient with yourself በቃ ቀስ በቀስ ነገሮችን like I said ከቅድም ጀምሮ ቀስ በቀስ ለማድረግ ሞክሩ ማለት ነው ሰዓት እየሄደ ነው ስራ ደርሶብኛል ሰዓት and ሌላ አንድ መጨመር የምፈልገው ነገር ምንድነው yes it's just እንዴት ነው አንድ ጊዜ ብቻ መሞከር በቃ one more chance ለራሳችሁ መስጠት ማለት ነው ሌላ የተማርኩት ነገር ይሄ ነው like አንዳንድ ነገር ላደርግ ስፈልግ ምናምን ነገር እወድቃለሁ like it's okay Darik just one more time let's try it one more time give yourself one more chance ችግር የለውም Darik like it's okay ጂም ሄጄ ምናምን ነገር 3 ሴት ካለኝ 3ቱን መጨረስ ሲከብደኝ ሁለቱን ከሰራው like it's okay ነገም ቀን ነው ነገ ትጨምሪዋለሽ so ሁለተኛ ላይ ሰርቼ ሲደክመኝ ምናምን ነገር Darik it's okay one more ብቻ I'm like okay so የሆነ ስራ ምናምን ነገር like I'm tired መስራት አልፈልግም ምናምን ነገር ላለው I'm like it's okay one more day ዛሬም ብቻ ነገ እኮ እረፍት ነሽ ምናምን ነገር it's like ከጨረሳችሁ በኋላ የምታገኙዋትን እረፍት እየነገራችሁ ከጨረሳችሁ በኋላ የምታገኙዋትን ሳቲስፋክሽን ለራሳችሁ እየነገራችሁ one more chance ለራሳችሁ መስጠትን ተማሩ ይሄንን የተማርኩት ማለት ነው like it was always about one more try ለካን ያስባለኝ I'm like አንዴ ብቻ እኮ በመከረው ይሄ ሁሉ አይፈጠርም ነበር like አሁን ሳነብ መጽሐፍ አንድ ላይን ብቻ እኮ ባነብ ችግር አልነበረውም አንድ ፓራግራፍ ብቻ እኮ ባነብ ችግር አልነበረውም you know it's like one more page እኮ ብጨምር አንድ ከፍል ነበር ከትላንትናው የራሰኘኛል ማለት ነውና ሳላስበው እነኛ one more stack አድርገው ወይም ተደራርበው ዛሬ በጣም የተሻልኩኝ ከትላንትናው ሰው ሆኜ የተገኘው ማለት ነውና አንድ ላሳያችሁ የምፈልገው ነገር አለ you know the habit tracker that I showed you guys so July I hope ይታያል ግን ስክሪንሾት አድርጌ ከጎና አድርግላችኋለሁ July 65 81% ነው ፕሮግሬስ
እንግዲህ mind you guys I was like የሆኑ ቀናቶችማ በቃ I was surviving. I'm like I know I supposed to read but I don't want to ይላል ውስጤ I'm like oh my goodness you know the first couple weeks like I said በፊት ከዛ በኋላ ቲቪ ያለው ውስጤ ጊልት አለ ግን እነኚህ በሙሉ ተደራርበው ነገን የተሻለ ሰው እንደሆነ ያደረገኝ ማለት ነው the fact that I started the challenge ባላደርገው እንኳን በወድቅ እንኳን ተስፋ አይደለም ያስቆርጠኝ it's like ዳሪክ ይሄንን እኮ አደርጋለሁ ብለሽ ነበር ለራስሽ ይለኛል ኮንሲስተንትሊ ስለዚህ አንድ ቀን ተስፋ ስላልቆረጥኩኝ ብቻ አንድ ቀን ተነስቼ አደርጋለሁ ማለት ነው እና ከቀጣይ ከላስት ዊክ ሰኞ ጀምሮ I was doing everything በቃ እና ደግሞ እኔ like I said መጀመሪያ ላይ ላክን ነው ማደርገው like I don't want to በቃ የሆነ እንደዛ ማድረግ ነገር ከኔ ጋር አልችልም አልኩና ኦኬ ቲቪ አታይም ጥዳት ላይ ነሽ ኦኬ ሌላም ደግሞ like ሩቲን ሰጠሁት መጽሐፍ አነባለሁ like እወዳለሁ እኮ ምን ሆነሽ ነው you know the devil wants you to tell ቡሻል ነገሮች በቃ ደክሞሻል አይ ፎከስሽ ተበታትኗል ያንንም ነው ማስበው ይሄንንም ነው ማስበው በትንትን ያደርጓል እና በቃ it's okay ዝጊውና ተኚ ይላችኋል I'm like no I'm actually happy to read ችግር የለውም ማስበው ይቀመጥ አስባለሁ ምንም ከማሰብ የሚያስቆመኝ ጉዳይ የለም ግን አነባለሁ ደግሞ you know ትገልጣላችሁ ማለት ነው እና I'm like ቁጭ ብላችሁ ውስጣችሁ የሚነግራችሁ ኔጌቲቭ ነገር ሸት ዳውን እያደረጋችሁ ለራሳችሁ በቻላችሁት አቅም ጥሩና ፖዚቲቭ ነገር እየነገራችሁ ማድረግ ያለባችሁ ነገር እየነገራችሁ ማድረግ እና የሚሰማችሁ ጊልት ስሜት ተስፋ የሚያስቆርጥ ሳይሆን መሆን ያለበት ስሜቱ ማለት ነው like the guilt ስትወድቁ like ማስታወስ ያለበት ማድረግ ያለባችሁ ነገር what you supposed to do በዚህ ሰዓት እንዲያስታውሳችሁ ነው the guilt feeling መቀመጥ መቻል ያለበት not to give up ገባችሁ ከዛ በኋላ እሱ ግን ሁሉ ጊዜ በማስታወሳችሁ ምክንያት one day will make you to take the action that you are required to take it በቃ አለቀ you know so give up ባለማድረጋችሁ በቃ እኔማ ዋጋ የለኝም ይሄን ነበር ማድረግ ያለብኝ ግን ይሄንን ያየው ነው ላይ በቃ የራሱ ጉዳይ ይሄ ነገር ላቆም ብሎ ከመታው ይልቅ የምታደርጉትን መጥፎ ነገር ውስጣችሁ ግን መጥፎ ስሜት ይሰማችኋል ማድረግ ያለባችሁ ምን እንደሆነ ስለሚያውቅ so take that as a reminder በቃ and trust me one day you will start working to yourself በቃ trust me የምሬ ነው so the video I have for you guys is this today and I hope you guys enjoyed and learned a lot I believe August will be the best for me I'm already excited እንዴት ነው አዳዲስ ነገሮችም ጨምሬያለሁኝ ነገሮች ላይ ደግሞ እንደዛም አድርጉሽ ስፔሲፊክሊ ያልኳችሁ ነገሮች በሙሉ ብቻ አይደለም ማድረግ ያለባችሁ according to የራሳችሁ life purpose ነገሮችን adjust ማድረግ ትችላላችሁ ሀቢቶቻችሁን ማለት ነውና I'm already excited for my August and እግዚአብሔር ይመስገን for more success እግዚአብሔር በሰላም ያገናኘን I believe ሁላችሁም አሪፍ አይነት ቦታ ላይ እየሄዳችሁ እንደሆነ እና እንደኔ ፕሮግረስ እያያችሁ እንደሆነ ዛሬ ከ31 ቀን በፊት የነበረችው አዳሪ ጋር ኮምፕሊትሊ ተለያየሁኝ ነኝ እና I praise the Lord ለዚህ እግዚአብሔር ይመስገን እግዚአብሔር ክብሩን ይውሰድ አሁን ደግሞ ገና ይቀረኛል እንደዚህ ነኝ ማለት like oh I get everything ምናምን ነገር together ማለት አይደለም ገና ብዙ ይቀረኛል እና ያ አብራችሁ ናችሁ ቤተሰብ አድርጋለሁ ማለት ነውና በርቱልኝ ወዳችኋለሁ አብራችሁ የነበርኩት ዳሪክ ነበርኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የሚጠቅማችሁን ቪዲዮ ለማግኘት ቤተሰብ ሆኖ ቢጋብዛችኋለሁ ላይክ ሰብስክራይብ ኮሜንት ማለት ነው ላይክ እና ኮሜንት ማድረግ እንዳትረሱ ኮሜንት ላይ ያላችሁን አስተያየት ጻፉልኝ አነባለሁኝ በጣም አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን ባይ